ይዞ እየተቀላቀለን ስለሆነ ማለት ነው እዚህ የሚፈነደው መሳሪያ እግዚኦ ምኑን አመጡብን የምትሉት መሳሪያ ይዘው ወደ ፋኖ የሚቀላቀሉ አመራሮች ኮሎኔል ጀነራሎች አሉ ይሄ ሌባ ሄደ አልሄደ ለኛ ጉዳያችን አይደለም እንደውም እዳ ቀለለን ህዝብ እፎ ያለ ሌባ ቢከወንልን ወደሰው በቃ ህዝብ በሰላም ሹፌር በሰላም ውሎ ገባ ተመስገን እኛ ገለነውም ከምንጓረድ ወንድሙን ገደለ ከምንባል ሄዶ ለይቶለት ሚኒሻው ነው እሱ ፋኖ ነው ወንድሙ ገደለ ይባል በዛ ይሻለን ይሄድ ሚኒሻው ነው ይግጠመን ከፈለገ ከዛው ውጭ ግን ልብ ኑሮት ለሀገሩ ለእምነቱ ለማንነቱ ለመውደቅ ዝግጁ ከሆነ ማይከፈል ዋጋ ሁሉ ከፍለን አሰልጥነን ከሌብነት መልሰን ለእምነቱ ለሀገሩ ለማንነቱ ለህዝቡ የሚሞት ታገይ እናደርገዋል ያለፈውን ሁሉ ይቅር ብለን ማለት ነው ተማርክበታው እንዲያውም ያቆ ሌባ ከተመለሰ ከነገራችን ላይ ትልቅ አስተማሪ ነው የሚሆነው ሌባ በቃኝ ብሎ ማሩይ ብሎ ከተመለሰ በኋላ እንደሱ የሚያስተምር የለም ሌባ ለመያዝ የሚጠቅም ሌባ የነበረ ሰው ተምሮ ካምሮ ተጸጥቶ ከመጣ በየት በኩል እንደሚሰረቅ ስለሚያውቅ በሚሰረቅባት ፓርት በኩል ይሎ ሌባን ይይዛል ስለዚህ በዚህ ልክ መከሩልን ስለተገናኘን ደስ ብሎናል አጋጣሚ ነው የመጣን ተዘጋጅተንበት አይደለም የልባችን የብሶታችን ነው ግን የተናገርን ያለነው በጣም ስለመረረን ለስልሰን አይተን አልሆን ሲል መሻከር አስፈላጊ ስለሆነ ስትሻከር ደግሞ ህዝብ ገብቶት ነው መሻከር ያለብን ህዝብ ለምን ወስደው እርምጃ በደንብ ማወቅ ብሶታችን ችግራችን መረዳት ስላለበት ነው ይሄን ከተረዳችሁልን የሚመከሩ መከሩ ያው ካልመከራችሁ አትምከሩ ጉዳት ተመልሶ ከናንተ ሀዘኑ ተመልሶ ከናንተ ስለሚመጣ ማለት ሀዘን ማቅ ለብሶ ጥቁር ለብሶ ከማልቀስ ጸጉርን ከመንቀል ፊትን ከመንጨት ያው የወለድሽው ልጅ ሲሞትብሽ ደስ አይልሽ ማለት እንዳይሞትብሽ ምከሪ ምግባሩ ሊገለው ስለሚችል የተሰማራበት ምግባር ሊገለው ስለሚችል ፋኖም አይደለም ያሎም አይደለም ሳምበዲም አይደለም የሚገለው የራሱ የተበላሸ ምግባር ስለሚሆን ከሌብነት ምግባር ውስጥ የተዘፈቀ ቤተሰብ ካላችሁ በፋኖስም ካሁኑ ንገሩ ከዛውጭ ብታለቅሱ ሀዘናችን ሊሆን አይችልም እየሳቁብሽ ነው ጥየሽማል የዛሌባ እናት ናት ብዬ ነው መስቅብሽ ይሄን ያዙ የዛሌባ አባት ነው ይሄ የዛሌባ አባት ይው ያለቀሰ ብዬ ነው የሚሄድ ድሮ በመከረ ብዬ ነው በጭራሽ ሀዘን ሊሆን አይችልም ስለወጣልን ከልባችን ማለት ነው የጀግና አባት የጀግና እናት ሆነሽ ግን ብታለቅሽ እንባሽ እንባዬ ይሆናል ሀዘንሽ ሀዘን ይሆናል ሀዘን ይሆናል ጀግና ነው አያጣም ሌባ ታጥቶ እሰይ ቀለለ ራሳችንም ስለምንገለው ማለት ነው እናመሰግናለሁ ጨርሻለሁ ለአማራ ህዝብ ነው ያስረከበው ነገር ይሄንን ጀግንነቱን እንደያዘ ለአማራ ህዝብ ለማስረከብ